ጥበብ የሚጀምረው እግዚአብሔርን ከመፍራት እግዚአብሔርን አውቃለሁ እግዚአብሔርን ፈራለሁ ብሎ የሚናገር ሰው እግዚአብሔር ባልተገኘበት ወይም እግዚአብሔር በማይከብርበት ቦታ ተገኝቶ እግዚአብሔርን አውቃለሁ ማለት ከንቱ ውዳሴ ይሆናል አይደለ? ስለዚህ ጸሎትን ከምንድነው መጀመሪያ ያለብኝ ማለት ካለሁበት ነገር ደሃ ልሆን እችላለሁ፣ ሀብታም ልሆን እችላለሁ፣ ባለጠጋም ልሆን እችላለሁ። መጽሐፍ ቅዱስ ሲናገር ጌታ ሆይ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኛነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ አትከልክለኝ ይላል። ስለዚህ ምን ታደርጋለህ? ምንም ነገር ላይ ሊሆን ይችላል፣ የትኛውም ቦታ ላይ ሊሆን ይችላል። የመጀመሪያው ቀን ሊሆን የሚችለው እግዚአብሔርን ከመፍራት ነው። እግዚአብሔር የማይገኝበት ቦታ ባለመገኘት ነው። እግዚአብሔር እዚህ ጋር ስሙን ብጠራው ወይ ሙዚቃ ቤት ገብቼ ወይ የሆነ ቦታ ብቻ እግዚአብሔር ብል ይሄ ቦታው አይደለም ሊል ይችላል ሰው አይደለ? ግን እንደዛ ሳይሆን እግዚአብሔር የማይገኝበት ቦታ ላይ ስሙ ላይ ከብር የሚችልበት ቦታ ላይ ባለመገኘት ነው። እግዚአብሔር እንደተናገረው አትፍራ አይደለ የሚለው። ስለዚህ ማልፈራው ምንድነው? መፍራት ያለብኝ እግዚአብሔር ብቻ ነው። ለነገ ክፋቱ ይበቃዋል። ስለዚህ ቀኔን ምንድነው ላደርግ የምችለው? ስራ ልወጣ እችላለሁ፣ የሆነ ቦታ ላይ ሄድ እችላለሁ፣ ምን ላደርግ እችላለሁ? ጎዳና ላይ ልተኛ እችላለሁ፣ መኝታ ቤት ልታደር እችላለሁ። ጸሎት ማለት ለፈጣሪ የምታደርሳት ትንሿ ምስጋና አይደለች? ከፈጣሪ ጋር የምትነጋገርበት መንገድ አይደለች? ካለሁበት ነገር ለእግዚአብሔር መልእክት አድርሾታለሁ። ምንድነው ብለህ ብትጠይቀኝ፣ ለምሳሌ ጸሎት እንደያንዳንዳችን ስለሚለያይ ሰላም አውለኝ የለጸሎት ሊሆን የሚችለው ከእግዚአብሔር ጋር የምገናኝባት ትንሿ ነገር ነው መሆን ያለባት። ግዴታ ብዙ ነገሮችን ማካተት አይጠበቅብን።